አረብ ሀገር ያለች ሴት እንደ ጅና ተበላሽ ምናምን ምናምን ይሉኛል። ኧረ ወላሂ እኔ እስከዛሬ ድረስ ያወሩ እውነት አልመስልም ነበር። ያው በአይኔ አይቼ ስለማላቅ እውነት አይመስልም ነበረ። ለማንኛውም እስኪ ለኔም ዱአ አድርጉልኝ። እኔ በሰው እጅ ነው ያለሁትኝ። እንግዲህ በሰው እጅ ያለ ነገር በነገራችን ላይ የኔ ነው አይባልም። ብቻ ግን ፈጣሪ እንደው የልፋታችንን ውጤት ይቁጠርልን እንጂ ማለት ነው። እና እንደው ብንጠነቀቅ ጥሩ ነው። ማለቴ እንደ ቤተሰብ ካለን ቤተሰቦቻችንን ጥለን ወደ ሌላ ቦታ የምንሄድ ልጆች ራሳችን እንደው ተገንዘቡ ጥፋት በላይ እንዴ ራሳችንን እንወቅሳለን ማለት ነው። ለምን ቤተሰቦቻችን እያሉ ሌላ ዘንድ በመሄዳችን ብቻ ይሄ ብቻ በቃ የጸጸት ነው የሚሆንብን ማለት ነው። እስከ ዘላለማችን እና ውዶቼ እንደው እቃ ምናምን ምናምን የምትገዙት እኔ የምትጠልቡት ሰው እንኳን በጣም ታሳዝኑኛላችሁ ማለት ነው። ለምን ሀገራችሁ ሄዳችሁ ቤታችሁን ይዛችሁ ቤታችሁ ላይ ደርሳችሁ ክላስ እናንተ የፈለጋችሁትን ዲዛይን የፈለጋችሁትን መርጣችሁ መግዛት ትችላላችሁ ማለት ነው። እዚህ ኦንላይን ሆናችሁ ብር እየላካችሁ የምትጠልቡ ሰዎች ብትጠነቀቁ ጥሩ ነው ብዬ እገምታለሁ። ይሄንን እንግዲህ ለምን እንደዚህ ከማድረግ እቃ የምትገዙበትን ቦታ ግዙበት ቤት ግዙበት ህጋዊ ማለት ነው። ከዛ አንዱን ሽጣችሁ ለአንደኛው ቤታችሁ እቃ ታሟሉበታላችሁ ሄዳችሁ ማለት ነው። እኔ እንደሚመስለኝ ይሄ ነው ማለት ነው። ያው እኔ እንኳን ሰው እጅ ነኝ ያልኳችሁ ግን ያው እንትን አይደለም። እቃ ምናምን አይደለም እቃ ጠልቤ አላውቅም። ነገር ግን ያው ቤት ምናምን ያው ዙሮ ዙሮ እንግዲህ አላህ ይድረስልኝ ማለት ነው። ያው በታማኝነት ነው እንግዲህ አላህ የታመኑ ሰዎችን በእምነታቸው የሚገኙ እንዲገኙልኝ ዱአ አድርጉልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የኔ ቤተሰቦች ያላችሁበት የዓለም ዳርቻ ሰላማችሁ በዘት ተትረፍረፍ ይበልልኝ ውዶቼ። እንግዲህ ሰሞኑን በሶሻል ሚዲያ ሞቅ ደመቅ እያለ የሚናፈሰው የሁለት ጥንዶች ነው። እንግዲህ የመዳም ቅመሞችን እቃ እንሰራላችኋለን እያሉ ያው 5 አመት 4 አመት ያስቀመጡባቸው እስካሁን ድረስ ያልከፈሉባቸው አሉ። እነዛ አሁን እየተንጫጩ ነው በሚዲያ ሁላ። እንግዲህ እኔ እንጃ በነዛም እኔ ሲጀመር እኔ ለዚህ ለእቃ ምናምን ምናምን እንኳን በይዎቹን እንትን የምልበት የለኝም የምከስበት ምናምን ነገር የለኝም። ምክንያቱም አጥፍተነዋል እኛ አንድ ጊዜ አንደኛ ነገር እቃው እጃችን ላይ ታይገባ ለምን ብር ሰጠን መጥለባችን ታያንስ እቃው እጃችን ላይ ታይገባ ለምንድነው ብር የሚላከው? አንድ ነገር እዚህ ላይ ነው ያጠፋነው። ሁለት ጥፋት በቃ እቃ አለመግዛት ነው። ተገዛችሁም ደግሞ ብራችሁን ተእጃችሁ ታይወጣ እቃው የምትፈልጉበት ቦታ ላይ መድረስ አለበት። ይሄንን ካረጋችሁ ከላስ ካሽ በካሽ ከላስ እናንተም ካሽ ትሰጡታላችሁ እሱም ካሽ ይሰጣችኋል ማለት ነው። እንደዛ አድርጋችሁ ማስተካከል አለባችሁ ማለት ነው። እንጂ ገና ብሩን አንጡ እኔ ሰርቼ እንደዛ አደርጋለሁ ምናምን ለምን ትባል ነው ብር አስቀድሞ የሚሰጠው ማለት ነው። ለምን ትባል? ኧረ አንዳንድ ጊዜ ተው እንደው ነፍስ እንትን እንበል እንግዛ ወላሂ ላዚም ኧረ ምን አይነት ነው? ሌላው እንትን ይበለን እንጂ ደግሞ እንደው በዚህ በቃ እቃ ግዙልን ብለን ለኮተት እንበላለን እንዴ? ወይ ጉድ እኮ ነው አለ። እና ይሄን ማድረግ የለባችሁም አጥፍታችኋል። እንግዲህ ቤተሰብ ተቀምጦ እናንተ ለነዚህ ሰው ተበላን ማለቱ አንደኛ እናንተ ተጉዳታችሁ ወዲህ ቤተሰቦቻችሁን አዋርዳችኋል ማለት ነው። ለምን እነሱ ተቀምጠው ሌላ ሰው ዘንድ ሄዳችኋል። እና በሚበሉት ሰዎች የሚበሉትም ሰዎች አላህ ወደ ህሊናቸው መልሳቸው ደግሞ የተደላደለ ኑሮ የራሳቸው ኑሮ እየተደላደሉ የራሳቸውን ቤት እያብለጨለጩ የሰው ቤት እንደዚህ በሰራተኛ ሀገር ቤት እየተንቦላቀቁ እኛ ደግሞ እዚህ የሰው ሰራተኛ ሆነን ላባችንን ጠብ አድርገን እየሰራን እነሱ የበሉት ገንዘብ እኔ እንጃ ወላሂ ደም እንደመብላት ነው ራሱን የሚመስለኝ ራሱ ደም። አሁን የኛን ገንዘብ የበላ ሰው በቃ ደም የበላ ነው ወላሂ ላዚም። ኧረ
እንደ ቀልድ አይደለም። ስንቱን ነው ችለን እዚህ ቤት የምንሰራው? ፈጣሪ ነው የሚያውቀው። ባመን አንተኛ ብንታመም ሐኪም ቤት አንሄድ፣ ቢደክመን አናርፍ። ኧረ ስንቱ ጣጣ የነሱን ጩኸት የነሱን እንትን ስንቱን ችለን እንደዚህ ሆነን ያመጣንባትን ገንዘብ ደግሞ ሌላ ሰው የማታውቂው ሰው ገና በሚዲያ ላይ አወቁት ብለሽ ያ ሰው ትበላው በጣም ያሳዝናል ማለት ነው። እና እንጠንቀቅ። እንደው ብር አትላኩ። ሲጀመር ለልብስ የምታባክኑ ሰዎች ብራችሁን ለእቃ የምታባክኑ ሰዎች እንደዚህ ቤት አይቀርም ግድ ነው ማለት ነው። ቤታችሁን እዚሁ ሆናችሁ ማስጨረሳችሁ ግድ ነው። ያንንም በቤተሰብ በኩል ወይንም በቤተሰብ በኩል ካልሆነ የሆነ ማስረጃ በቃ በራሳችሁ ስም ሆኖ እዛ የራሳችሁን ስም የራሳችሁን ፎቶ የራሳችሁን መታወቂያ ምናምን አድርጋችሁ እዛ ታማኝ ሰው አድርጎላችሁ እንደገና ደግሞ ያንን የመታበትን ፋቶራውን ወደ እናንተ እንዲልክላችሁ። አሁን እኔ እንደዛ ነው ያደረኩት በነገራችን ላይ ማለት ነው። እኔ እዚህ መታወቂያ ሁሉን ነገር ሰጠሁኝ ላኩኝ። እሱ ከዛ ሁሉን ነገር አደራጃይቶ በቃ ብዙ ጽሁፍ ነው በነገራችን ላይ አንድ ደፍተር ይሆናል እንትን ያለው ያኔ የላከልኝ እና እኔ ያንን ጨርሼ ሲጀመር አላነበብኩትም። የኔን ፎቶ አድርጎ ማህተብ የመታበት ምናምን እንደዛ አድርጎ ላከልኝ ማለት ነው። እንደዛ አድርጋችሁ ካልሆነ በስተቀር እንደ ዝም ብላችሁ በእነሱ ቤትን ብትገዙ ራሱ በራሳቸው ስም ጥሩ አይደለም። በቃ በራሳቸው ስም ካደረጉላችሁ ወይ በቤተሰብ ስም ወይንም በራሳቸው ስም በቃ ዝም ብላችሁ ማንኛውም ሰው ይሄ አይከዳኝም ይሄ አምኛለሁ ምናምን ሰውን ማመን ቀብሮ ነው። ሀባይ በነገራችን ላይ ሰው ጭራሽ ምንም የሰው ሆድ ምንም አይገኝም። ባህር ታውቃላችሁ? ባህር ነው የሰው ሆድ አይገኝም ማለት ነው። ዛሬ ደህና ይሆናል ነገ ደግሞ ግልብጥ ይላል ማለት ነው። ስለዚህ ራሳችንን መጠበቅ የኛ እጣ ፈንታ ነው የሚሆነው ማለት ነው። እና እንግዲህ እነዚህ ሰዎችም አላህ ልቦና ይስጣቸው የሰው ገንዘብ እየበሉ በነገራችን ላይ እዚህ ሚዲያ ላይ የሚሰሩት ዩቱበሮች ማለት ነው። ውርደት ነው ወላሂ። አሁን እንግዲህ ስንቱ ነው እንደዚህ የሚያመናጭቃቸው ማለት ነው። ያችን በልታኛለች ያችን በልታኛለች። እና ደግሞ አንደኛ ነገር ማለት ነው እንደዚህ በኦንላይን ልካችሁ ስልካቸውንም የላካችሁበትንም ርሲት የባንክ ቁጥሩን እነዚህን ደግሞ እንዳታጠፉ ጭራሽ እንዳታጠፉ። በሆነ ነገር በስልካችሁ እንኳን ቢጠፋ በሆነ ነገር ደብቃችሁ ማስቀመጥ ነው እንጂ እነዚህን ነገር እንዳታጠፉ። ይሄን ነገር ካጠፋችሁት በቃ እናንተ እንትን የላችሁም ማለት ነው። ያኔ የምትይዙበት የላችሁም። አሁን ያስገባሽበትን ደረሰኝን ታጠፋሹ ባንካቸው ስልካቸው ከጠፋብሽ እነዛን ሰዎች በምንም አይነት ልከሻቸው መረጃ የለሽም ማለት ነው። ምክንያቱም እንደዛ አድርጎኛል ብለሽ አንቺ እውነት እንኳን ብትይዥ ማንም ሰው የሚያምንሽ የለም ማለት ነው። ነገር ግን ያስገባሽበትን የአካውንት ቁጥርና ደረሰኝ ስልክ ቁጥራቸው ምናምን ከያሽ ክላስ ያንን ይዘሽ በህግ እንኳን ብትከጂ ህግ ይሰጥሻል ማለት ነው። መቼም ዛሬ ጊዜ ህጉ ለሀብታም ቢሆንም ቢያደላም ማለት ነው። እና እንግዲህ ለማንኛውም ተጠንቀቁ ነው የምለው። ተጠንቀቁ። ሀቂቃን ዛሬ ደግሞ አንዲት ልጅ ታሪክ ሰምቼ በጣም አሳዘነች ወላሂ። ቪዲዮውን ታየው በጣም እያለቀስኩ ነው። እኔም አንደው ሲደሱም ታይ ማልቀስ ሲያለቅሱም ታይ ማልቀስ ምን እጣ ነው ይሄ ማልቀስ ማለት ነው። እሷ ላይ ያሳዘነች ምን እንደሆነ ታውቃላችሁ ማለት ነው። ምን አለች? እናትና አባቴ በ8 አመቴ ነው የሞቱብኝ። ስምንተኛ ክፍል እንደሆንኩ ነው የሞቱብኝ አለ። 8ኛ ክፍል እየተማርኩኝ ሞቱብኝ። ከዛ በጣም ተቸግሬ በጣም ወጣ ወረድን አይቻለሁኝ። ከዛ እንደገና ምንም የሚረዳኝ ማንም ሰው የለም። ለቤተሰቦቼ እኔ ብቻ ነኝ አንደኛ ልጅ ያኔ ልጃቸው እኔ ብቻ ሌላ እህትና ወንድም ምናምንም የለኝም አለች። እና ከዛ እንደገና አረብ ሀገር ሄድኩኝ አለች። አረብ ሀገር ትሄድ ስራው ክፉት የሆነብኝ አንዴ ጠፍቼ ትያዝ ምናምን በቃ በጣም ብዙ ስቃይ እስር ቤት እንኳን ገብቻለሁ አለ። የአረብ ሀገር እና በጣም ብዙ ስቃይ አለፈብኝ አለች። ከዛ እንደገና መልሳ ወደ ሀገሯ ገባች። ሀገሯ ገብታ ደግሞ እንግዲህ የአገር ቤት ኑሮ በቃ ምንም የማይቻል ነው። ምንም ሊቻልልኝ አልቻለም ማለች። እንደገና መልሳ ወደ ስደት ሄደች ማለት ነው። ወደ ስደት ትከድ እንግዲህ ያ ስራ ትንሽ በቃ ጥሩ ሰዎች ናቸው። ጥሩ ደሞዝ ይከፍላሉ። ጥሩ ሰራች ማለት ነው። ጥሩ ትሰራ እንግዲህ
አላህ መቼም መደግ ሲሉ ወላሂ ላዚም ሁሉን ነገር ያገራዋል ማለት ነው። እሷም በጣም ጠንካራ ናት በነገራችን ላይ በጣም ጠንካራ ሴት ናት። ነገር ግን ጠንካራ ሴት ደግሞ ትገኝ ጠንካራ ወንድ አይገኝም። ለዛ ነው ሀገሯ ገብታ ቦታ ገዛች፣ ቤት ሰራች፣ ከአንድ ሁለት ቤት ገዛች፣ ሁለት መኪና ገዛች። ከዛ ደግሞ ንግድ ጀመርኩኝ አለች። በቃ ምንም ገንዘብ ለማግኘት አለኝ የማልገባበት የለም አለች። ምንም ስራ አልነቅም አለኝ። አልችልም የሚባል ነገር የለም አላውቅም በእኔ ቤት አለኝ። ያገኘሁትን ስራ ነው አለኝ የምሰራው። ከዛ እንደዚህ እየሆንኩኝ አለኝ አገሬ ከገባሁኝ አለኝ እነዚህን አስተካክዬ አንድ አመት ከቆየሁ በኋላ እየነገርኩኝ እና ቤቴንም መኪናንም እስክገዛ ድረስ እኔ እንግዲህ በነገራችን ላይ አልገባኝም። እኔ ውሸት ነው የመሰለኝ ማለት ነው። ለምን መሰላችሁ? እንግዲህ እኛ አረብ ሀገር ነው ያለነው። እሷ 3 አመት ሰራች። እንዴት ነው እንደውም አዲስ አበባ መሃል ከተማ ላይ 2 ቤት ገዝታ 2 መኪና የምትገዛው የ3 አመት ደሞዝ እንዴት ነው እንዴ? የ10 አመትሽ ደሞዝ ይገዛል እንዴ እንደዚህ? እኔ መቼም እኔ እንጃ እዚህ ላይ ማለት ነው። በፊት 5 አመቱ የ5 አመቱን ብተውት ብላለች። ያኔ ብዙ ውጣ ውረድ ያለው ገንዘብ አይሰጡኝም ይቀሙኛል ምናምን አለች። ያኔ ግን 3 አመት የሰራሁበት ቤት እዛ ላይ ነው እንግዲህ ጥሩ ብር እና ጥሩ ደሞዝ የሚሰጧት። ከዛ እንደገና እንደዛ ሀገር ገብታ ይሄንን ቤቷንም 2 ቤት እና 2 መኪና ገዝታ 1 አመት ኖረች። ይሄን ስታስተካክል ከዛ ሰው ነኝ አለች። ሰው ነኝ ትዳር መያዝ ያስፈልገኛል፣ ልጅ መተካት ያስፈልገኛል። ስለዚህ ሰው ነኝና እንግዲህ የሆነ ፀጉሬን የሚሰራኝ ሰውዬ አለች። ደግሞ እንደውም ግርም አለኝ። ሀገር ቤት የሴቶችን ፀጉር የሚሰራው ወንድ ነው እንዴ? ወይኔ ውርዴት፣ ወይኔ ውርዴት! ኧረ እንደው ሀገራችን አስተው እንዴት ተጃጃለ ነው ወላሂ ላዚም። እንዴት ቆይ የሴቶችን ፀጉር ወንድ ልጅ ይተኩሳል? ቆይ ለይሽ ሴቶች የሉም? ለሴቶች ሴቶች የሉም? ወይኔ ሳውዲ፣ ወይኔ ሳውዲ! እንደው ሳውዲ አረቢያ የሳውዲ ህግ እንደው ምን አለበት ኢትዮጵያ ሄዶ ቁጭ ቢልልን ወላሂ ላዚም። እንደዚህ መንዘላዘል፣ እንደዚህ ዲቃላ፣ እንደዚህ ወንድና ሴት መበዳደል ምናምን ነገር አይኖርም ነበር እኮ። እና ይህንን ጠጉር ሁልጊዜ እኔ ተሰራለች እሱ ነው የሚሰራኝ አለች። እኔ አንዱ ከአንዱ ማለት አልወድም አለች። እኔ አንድ ቦታ ኸርኩኝ እዛው ላይ ነው እንትን ለምጄ የምቀረው አለች። እና በምሄድበት ቁጥር ጠጉሬን በደንብ ይሰራኛል አለች። በደንብ ይተኩሰኛል አይ ጠጉሯን ያኔ። ከዛ እንደዛ እያለን ተግባባን አለች። ትንግባባ ህይወቱን ያካፍለኛል። በቃ ህይወቱ በጣም ከርታታ ነው እንደኔ በጣም ችግር ያሳለፈ ነው። በጣም ውጣ ውረድ በህይወቱ ላይ አሳልፏል አለች። ይሄን ትለኛለች በህይወቱ ላይ ብዙ እንዳሳለፈ የኔ ህይወት በጣም ትዝ አለኝ አለች። የኔ ህይወት እንትን አለኝ አለች። ያኔ ይሄ ሰውዬ እንደዚህ ተቸግሮ ካለፈ በቃ ትዳር ሊሆነኝ ይችላል ብዬ አሰብኩኝ። ከዛ እንደገና እሱ የትዳር ጥያቄ አቀረበልኝ አለች። ኦኬ ብያለኝ ምንም አላቅማማሁኝ አለኝ። እሱ ህይወቱን ያለፈበትን ህይወት ስለነገረኝ ምንም አላቅማማሁኝ አለኝ። ቀጥታ ወደ ትዳር ገባን አለች። ወደ ትዳር ገባን አለች። ከዛ እንግዲህ የ8 አመት ልጅ አላት። የ8 አመት ልጅ ሴት ልጅ አለቻት። እንግዲህ ዛሬ 8 አመት ሆኗት ማለት ነው። በተመልከቱ እሷ ቤተሰቦቿን ያጣቸው ተዝች ልጅ ትንሽ ከፍ ትላለች። እንግዲህ የ8ኛ ክፍል ተማሪ ሆና ነው። እና እየኖሩ እኔን ለኬ ይደብቀኝ ነበር አለች። እኔ አላቅም አለች። ከዛ እሱም እንግዲህ ተቀጥሮ ነው አለች የሚሰራው እዛ ፀጉር ቤትም ተቀጥሮ ከሚሰራ በቃ አንዲቱን መኪና ልስጠውና እዛ ራይድ ስራ አለኩኝ አለች። ሪያድ ታገባት በኋላ ሪያድ እንዲሰራ ሪያድ ነው ምናምን ይሄንን ሰዋክነት እንዲሰራ ሰጠሁት አለኝ። ያችን መኪና በስሟ አዞርኩለት አለኝ። አንደኛውን ቤቴንም በስሟ አዞርኩለት አለች ማለት ነው። ከዛ የተቀመጠችበትን ቤት ያው በራሷ ስም አደረገች።
ከዛ እኔ በጣም ስራ ነኝ ያለኝ ተዱባይ እቃ አስመጣለሁኝ ተዱባይ እየሄድኩኝ እቃ እያመጣሁኝ እዛ አከፋፍላለሁኝ አለች። በጣም ቢዚ ነኝ አለች። ቢዚ የሆንኩኝ ጊዜ እሱ በቃ እንትን ለምን ይሄንኛውን ቤት በእኔ አታዞሪልኝም ምናምን አለኝ። ለኬ ያንኛውን ቤቱን በቁማር አስበልቶታል አለች። ከዛ እንደዚህ ትሏል ለምን ምናምን ብዬው ነበር አለ በስጨጨት አለብኝ አለኝ። ከዛ በቃ አንተ ተመስገን ዞሮ ዞሮ ያንተ ቢሆን የራሴ ነው ምን ችግር አለው? መቼም ትዳር ላይ ሆኖ የኔ ነው ያንተ ነው የሚባል ነገር የለም ብያለች። ይሄኛውንም አለች ቤቱን ዞር ሁለት ያንኛውን አስፈላች ያንኛውን ደግሞ አዞረች ማለት ነው በሱ ስም። አሁን እንግዲህ ለኬ መኪናይቱንም ቁማር አስበልቶ ያችን መኪና ግን በዛው አስቀጥረውት እሱ እንዲሰራ አድርገውታል አለኝ። ያንን ደግሞ መኪናቱን ስለሚይዝ አለኝ እኔ ኖርማል እየሰራ ነው አለኝ የሚመስለኝ። እሱ ግን ክላስ አብቁቷል ሁሉንም ቤቱንም አስወስደዋል። መኪናይቱንም አስወስደዋል ምንም ነገር የለውም ባዶ ነው አለች። ግን የቁማር የሚባል ነገር እንዴት ክፉ ነገር ነው በእናታችሁ። ቢስሚላህ እና አሁን ይሄንን ቤት በሱ አዙሬለት ኮፒውን ግን አርጌያለሁ። ዋናው ግን ከሱ ጋር ነው ኮፒው ይሄው ወረቀቱ። አሁን እነዚህም ይሄን ቤት የገዙ ሰዎች ለምኛቸው ጎዳና ላይ ሊጥሉኝ ለአንድ ወር ብቻ እንትን ብለውኝ ብላ እንግዲህ ለዚህ ለዩቲዩበሩ ተናገረች ማለት ነው። ግን እንደው እነዚህን ዩቲዩበሮች እንደው አላህ ባይጥልልን ለድሆች ማለት ነው። የት ነበር የምንገባው ማለት ነው። እኔ አሁን ማለት ነው ወላሂ አሁን ገንዘብ ሰው ላይ ያለኝ ማለት ነው። እኔ አሁን ሰውን እመክራለሁኝ እንጂ ራሱ በማላውቀው ሰው ታማኝ ሰው ብዬ አሁን በቅርብ አንድ አመት ምናምን አልሆነውም የሆነ ቦታ አስገዝቻለሁ ወደ አዲስ አበባ አካባቢ እንግዲህ ማለት ነው። ግን ርዕስቱን እንትን አሞሬያለሁኝ ደብቄያለሁኝ። እንትን ብዬ ደግሞ የባንክ ቁጥር ስልክ ቁጥር አስቀምጫለሁኝ ማለት ነው። ስለዚህ እነዚህን ተያዝኩኝ ቀጥታ እነዛ ሰው ቢከዱኝ እንኳን ቀጥ ብዬ ወደ እነዚህ ዩቲዩበሮች ነው የምሄደው ማለት ነው። እንደው ግን ከእንደዚህ ያለው አላህ ይጠብቀኝ በትክክል እንደሰጠሁት በትክክሉ እንዲሰጠኝ ዱአ አድርጉልኝ ማለት ነው። እና እነዚህ ዩቲዩበሮች ባይኖሩ ኑሮ እንደው የስንቱን እንባ ነው ያበሱት ወላሂ ላዚም የስንቱን እንባ። ምስኪን ወላሂ እኔ ልይቱ እንኳን ማነው እግሩ ስር ወድቃ እንደው ባክህ እናቴ ይኸው እንቅልፍ የላትም እየታመመች ነው። ሌት ቀን እያለቀሰች ነው። ጎዳና ላይ ሊጥሉን ነው እያለኝ እንግዲህ የ8 አመት ልጅ እግሩ ላይ ደፍታ እንደው ወላሂ አሳዘነችኝ አስለቀሰች ቢስሚላህ። እና በጣም ከባድ ነው ወላሂ ላዚም አንዳንድ ጊዜ እነዚህን ዩቲዩበሮች አላህ ሰጥቶናል ለድሆች እና እባካችሁ ደግሞ እንደዛ ሆነው እየሰሩ ማለት ነው። እንደዛ ሆነው ዩቲዩበሮቹ እየሰሩ ተመልከቱ። እነሱ አብሯቸው አይደለም የሚሰሩት ብዙ አብሯቸው የሚሰራ ሰው ያስፈልጋቸዋል። አብሯቸው የሚሰራ ሰው ያስፈልጋቸው ደግሞ በነፃ አይደለም እንትን የሚሏቸው የሚያስከፍሏቸው እንግዲህ የቤት ኪራይ አለ። ደሞዝ ይፈልጋሉ እነዛ አብረው የሚሰሩት እንግዲህ በካሜራ ብቻ ፊት ለፊት የወጡት ብቻ አይደሉም እኮ እነዛና ካሜራማን ሁለት ብቻ አይደለም ሁለት ሰው ብቻ አይደለም ይሄን ስራ የሚሰራው። የተቀረው ዩቲዩበር ክላስ አንደኛው ካሜራ ባሪ ይሆናል አንደኛው ቪዲዮ ይሰራል አዲ ነው ችግር የለውም ማለት ነው። እነዚህ ግን ማለት ነው ብዙ ሆነው ነው የሚሰሩት። ለምን ስራቸው በጣም ከባድና አደገኛ ስለሆነ ጋርድ ያስፈልጋቸዋል የህግ አካል ያስፈልጋቸዋል። ከዛ ደግሞ አብሯቸው የሚረዳ የሚከታተል የሚያጣራ ሁሉን ነገር ያስፈልጋቸዋል። እንደዛ ሆነው እየሰሩ ግን ቪዲዮአቸው የሚያይላቸው የለ ሸር የሚያደርግላቸው የለ። ለምን ቆይ ለምን እና አሁን እነዚህ ሰዎች አሁን ምን ጎሏቸው ነው? እነዚህ ሰዎች ብናበረታታ እኛ ችግራችን ምንድነው? አንዲት ሴትና አንድ ወንድ በቃ ለምሳሌ እና አብርሽና ሩታ እነሱ ይሄንን እየተሳሳሙ እየተለጣጠፉት ይመጡ እነዛ ዘንድ ነው ዘፍ ብላችሁ የምትሉት ማለት ነው። እነዛ አሁን እና አብርሽና እነ ሩታ እነሱን መሰሎች ይቅርታ ግን የነሱ አድናቂዎች ማለት ነው ማውራት ስላለብኝ ነው እንጂ እኔ እነሱ ይስሩ ችግር የለም። ነገር ግን እኛ ተመልካቾች
አሁን እነሱ እነዚህ ተሳስመው ምናምን የሚመጡት ሰዎች እነሱ ለራሳቸው ብቻ ነው ሆዳቸውንና ቤታቸውን የሚያስተካክሉት። የማንንም እንባ አያብሱም። ማንንም ተችግር አያወጡም። ማንም ተታገተበት አያወጡም ማለት ነው። ስለዚህ ለራሳቸው ብቻ ነው። እኛ ደግሞ አይናችንን ተክለን የምንውለው እዛው ላይ ነው። ለምን እስኪ እነዚህን አበረታቷቸው። እነዚህን በቃ ለሀቅ በቃ ብሔር አይመርጡ፣ ዘር አይመርጡ፣ ሃይማኖት አይመርጡ። በቃ ሰው ነው። ሰው በሰውነቱ ነው የሚያምኑት ማለት ነው። እና ደግሞ በቃ አንድ ሰው ተበዳይ ሆኖ አንድ ሰው እየበደለ እዚች ምድር ላይ ሊኖር አይችልም ብለው ነው የተነሱት። ታዲያ እነዚህን ብናበረታታ ታለን በገንዘባችን ገንዘብ ባይኖረን እንኳን የላኩትን ቪዲዮ ማየት አለብን ማለት ነው። እኔ ወላሂ አበረታታቸው ባካቸው። እኔ በጣም ነው የማዝነው። በጣም እንደዚህ ሆነው ለፍተው በሽጉጥ እየተመቱ በካራ እየተወጉ እየተደበደቡ እየተረገጡ ያመጡትን ቪዲዮ እኛ ግን አናይላቸውም፣ አናበረታታቸውም። እንደዚህ ያሉትን ሁላቸውም እንደ ምንድነው ምን ያዘን? ቆይ ኧረ ተው ወላሂ። እንደው እነሱ ለሀገራቸው ግዴታ ብለው ነው። እነሱም እኮ ማለት ነው ገና ወጣት ናቸው። ገና ወጣት እንደ ሌሎቹ ተለጣጥፈው ቢመጡ እናንተም እዛ ላይ አፍጣችሁ ትውሉ ነበር ማለት ነው። እኔ በነገራችን ላይ ይቅርታ እንጂ ማለት ነው እንደው እነዚህ ከሴት ጋር እና ከወንድ ጋር ተለጣጥፎ የሚመጣ ወንድ የሚመጣ ዩቱበር ቤት ማለት ነው እኔ እንደው አንድ ቀን አፍጥጬ አላውቅም። ወላሂ አንድ ቀን አፍጥጬ አላውቅም። አንድ ቤታቸውንም ጭራሽ አላውቀውም በነገራችን ላይ እና እናበረታታቸው እነዚህ ልጆች። አሁን እነዚህ ብዙ ስራ ነው ያለባቸው። አሁን እንግዲህ እንደዚህ ያነዛ አብሯቸው የሚሰሩ ላዚም ብር ያስፈልጋቸዋል፣ ደሞዝ ያስፈልጋቸዋል። እነዚህ ልጆች እኛ ካረዳናቸው፣ ባለሀብት ታረዳቸው፣ የሚያሰራቸው ሰው ታረዳቸው ከየትም አያምጥቶ አይከፍሏቸውም ማለት ነው። ምንም አይሳካላቸውም። አንዳንዱ ደግሞ የሚገርማችሁ ነገር እንደዚህ በሽጉጥ እንኳን እየተመቱ ስንት ዋጋ ከፍለው እየሰሩላቸው ያወጡትን ወጪ እንኳን አይሸፍኑላቸውም። አንደኛው ምን አለመሰላችሁ? በቀደም አሁን እግሩ ላይ በሽጉጥ የተመታው ልጅ ማለት ነው ጠፋብኝ ስሙ። እኛ አንድ ስራ ስንሰራ በወረቀት እየጣፍን ነው ወጪውን በወረቀት እየጣፍን ነው የምንጥፈው። አንድ ስራ አንድ ልጅ እንደዚህ ገንዘብ በቃ ነፍ ነው ያለ። ከዛ እንደገና ልጁን ደፈረ። ቤት የገባቸው አባትየው ሞተ። እኔ በጣም ስራ ነኝ እዛ ድርጅት ውስጥ በጣም እንደ ሰራተኛ ሆኜ ነው እንዳሰሪት ይሁን እንደ ሰራተኛ ሆኜ እውላለሁኝ አለ። ከዛ ያ ሰውዬ እንደዛ እየሆነ ቤቱ ያለችው እንደ ሰራተኛ ገብታ እንደገና እሷ ተገባይ በላይ ልጇን አመጣች። ልጇንም እንደ እህቴ እሷንም እንደ እናቴ ነው አለ ማያት አለ። ከዛ አንዳንድ ጊዜ በጣም ይደክመኛል አለ። እንደው ሂጄ ቤቴ ገብቼ ዘረር ነው አለ የምለው በጣም ይደክመኛል። ከዛ ደፈረች ብላ ደፈረ ሌሊት የሆነ ሰዓት ላይ በቃ ደፈረኝ ብላ እሪ አለች አለ። እኔ ተኝቻለሁ ብንን ብላለ ደም በደም ሆናለች አለ ልይቱ። ከዛ እንደገና እነሱም ደፈሯት ነው አለ የሚለው እኔ ደፈራ እኔ ተንቅልፌ እየተነሳሁኝ ያለ ጭራሽ እወለጋገዳለሁ አለ እንትን ይል። ከዛ እንደገና ወዳውኑ ፖሊስ ጠሩና እስር ቤት ከተቱኝ አለ። እንግዲህ በዚህች የተነሳ በውሸት ወንጀል 18 አመት ተፈርዶበት ማለት ነው። 18 አመት እንግዲህ እስር ቤት ሲሟቅቅ ውሎ ማንም ጠያቂ የለውም። እንደገና እነዚህ ልጆች አወጡት ማለት ነው። እንግዲህ በዚህ ምክንያት ይሁን በሌላ ምክንያት ይሁን እንጂ አላውቅም። ግን በሌላ ምክንያት ይመስለኛል የተመታው እኔ አላውቅም። ብቻ ግን ያ ሰውዬ ተስር ተፈቶ እንትን ሲያመጡት በእኔ የተነሳ እንዲኮንክ በእኔ የተነሳ እንዲኮንክ እያለ እግሩ ላይ ወድቆ እያለቀሰ ነበረ። እና እንደዚህ ያሉ ሰዎች ናቸው ፍትህን ለማስፈን እስር ቤት መክተት ብቻ አይደለም ወንጀለኛ ታለ ስራው የታሰረን ሰው ደግሞ እንደዚህ ያስወጣሉ ማለት ነው። እንግዲህ ይሄ ልጅ ባይደርስለት በቃ እዛው እስር ቤት በሰበሰ ምንም ጠያቂ የለውም ነበር። እንግዲህ በሀሰተኛ ወንጀል እንግዲህ 18 አመት ማለት
ሀቂቃ በጣም ይከብዳል። ወላሂ በጣም ከባድ ነው ማለት ነው። እና ውዶቼ እነዚህ ልጆች እናበረታታቸው ነው የምላችሁ። እና ይሄ ልጅ በዛ በወሬው ላይ ምን አለመሰላችሁ 430 ያወጣንበት 1 ወር ከ15 ቀን ሰርተን አለ። ያ ልጅ አጎቱ ከካናዳ መጣና እንደገና ሁሉን ነገር አስተካክለን የጣፍነውን ወጭ ስናሳየው እንዴ ይሄን ሁሉማ አታወጡም ብሎ 80 ሺህ ብር ብቻ ወርውሮ ሄደ አሉ ማለት ነው። ከዛ በዛ የተነሳ ስራችን ሁላ በቃ ክርብዝብት አለ። ሰራተኛ ምን ደሞዝ ተምን አጥቼ ልስጥ አለ። ከሰራተኛ ደሞዝ ምን አለበት ተዛ ሁሉ ጉድ አውጥቶት ማለት ነው። አይደለም እንደው ትርፍ አድርጎ ቢሰጠውስ እንደ ቤትስ ቢሸለም። ይሄ ሰውዬ እኮ በህይወቱን አስይዞ ነው እየሰራ ያለው። እነዚህ ልጆች ማለት ነው ሁላቸውም ህይወታቸውን አስይዞ ነው የሚሰሩት። እንኳን አይደለም ያወጣውን ወጪ ለመሸፈን አይደለም እጥፍ አድርጎ ቢሰጠው ምን ችግር አለ? ደግሞ ይሄኛው ገብጋባ ሆኖ ነው እንጂ በእናታቸው ውጭ ሀገር እየኖረ ኧረ ወላሂ ላዚም አንዳንድ ጊዜማ እኔ እንጃ ሰው የት እንባል በጣም እንገርማለን። ሀቂቃ ማለት ነው። እኔ በጣም ነው የሚገርመኝ። እና ውዶቼ ይሄን ነው የምላችሁ። አገራችን እንደው አላህ ይጠብቀው። አላህ ደግሞ ልክ እንደ ድሮ ያድርገን ማለት ነው። እንደ ገንዘብ የሚያስብለውን ነገር አላህ ይጣልልን። በቃ አላህ ያንሳልን። እንደው ብልጭልጩም በዛ ሁሉም ገንዘብ የሚለው በዛ። ለገንዘብ ደግሞ ምንም ቢሆን የሚያደርገው በዛ። ብቻ አላህ ይድረስልን። ግን እንደምንም የቱንም ያህል ገንዘብ ብንወድ የሰው ገንዘብ የሰው ነው፣ እሳት ነው ማለት ነው። የሰው ነው በነገራችን ላይ እና ምንም ያህል ለጊዜው ቢያሸበርቅልን ምንም ያህል ለጊዜው ቢሆንም ግን መጨረሻው ምንም አያምርም ማለት ነው መዳረሻው። እና ዛሬ ላይ እኛ የአንድ ነገር ሰርተን እንትን ብንኖር አጉል ለልጆቻችን ነው ራሱ እኛ እንኳን በእኛ በህይወታችን ደህና ብንሆን ለልጆቻችን ጦስ ሆኖ ነው የሚያልፈውና እባካችሁ ተጠንቀቁ። የሰው ገንዘብ ያለባቸው ሰዎች እና ይህን ነው የምላችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። እንግዲህ እነዚህን እንደው ዩቲዩበሮችን አበረታቷቸው። ማንኛውንም ሰው ከሌ ብዬ አልላችሁም። ከማምለቡ ሰው የሚሰሩትን ሰዎች እንደው አበረታቷቸው እባካችሁ። ላይ እኛም የሀገራችን ግዴታ ሀቅም አለብን እነሱን ማበረታታት። ሼር እያደረጋችሁ የላኩትን ቪዲዮ ማየት እንኳን ታቃታችሁ እንደው ስልካችሁን ክፍት አድርጋችሁ ተው ያድርጉለት ማለት ነው። ምን ላይክ አድርጉ። ላይክ ሲበዛ ደግሞ ያው ተደራሽነት ይኖረዋል ይላሉ ማለት ነው እነሱ። እባካችሁ እንደዚህ ደክመን የለፋንበት ነው ቪዲዮአችን ውልን እያሉ ነው ማለት ነው። እና ቪዲዮአቸውን ይውላቸው እላቸዋለሁ ውዶቼ። አብዛኞቻቸው ዩቲዩበሮች እኔ የነስራይንና የዱካሾ ነው ትንሽ የሚታይላቸው ማለት ነው። የነሱ ይታያል። የተቀሩት እኮ ላይ ምንም አይታይላቸውም ሀቂቃ ማለት ነው። እና የነበረን ቆይታ ይህን ይመስላል። በዛ ይመስል ዛሬ ጀዛኩሙላሁ ኸይረን ባይ ባይ።